ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች፣ ላለፉት ቀናት በማህበራዊ ሚዲያ ላይ ከፍተኛ ቁጣና ነቀፌታን ሲንጸባረቅባት የቆየችው ታዋቂዋ ቲክቶከር ሃኒ በመጨረሻም በሰይፉ ኢቢኤስ ላይ ፕሮግራም ላይ ቀርባ ብዙዎችን ያስደነገጠ እውነት ይፋ አድርጋለች። በምጥ ሰዓት እንዴት ለቪው ብላ ላይቭ ትገባለች ብለን ላሰብነው ነገር ሙሉ ለሙሉ አጀንዳውን የሚቀይር ምላሽ ሰጥታለች። ከጀርባው የነበረው የእውነተኛ ስቃይ ምንድን ነው? አብረን እንከታተል። ብዙዎቻችን ሃኒ በምጥ ሰዓት ለቲክቶክ ላይ ገብታ ነበር ብለን ተናደን ነበር። ነገር ግን እውነታው ሌላ ነው። ሃኒ በሰይፉ ሾው ላይ እንደገለጸችው ቪዲዮ የተለቀቀው ወሊዱ ከተካሄደ ከ20 ቀናት በኋላ ነው። በወቅቱ ምንም አይነት ላይቭ አልገባችም እና ቪዲዮንም የቀረጸችው በሕክምና ወቅት የደረሰባትን ከባድ ስቃይና በደል በሕግ መረጃ እንዲሆን በባለቤቷ አማካኝነት እንደነበር አስረድታለች። ሃኒ በወሊድ ወቅት ያስተናገደችው ነገር በእርግጥም አሰቃቂ ነበረ። እጇ ላይ ደም ስር ለማግኘት በነርሶች 14 ጊዜ በላይ በመወጋቷ እጇ በከፍተኛ ሁኔታ ማበጡና ከሁሉም በላይ ደግሞ በቀዶ ጥገና ወቅት የማደንዘዣው መጠን አልቆ ስቃይ የተሰማት ባረፈችበት ሰዓት ያልሰለጠነች ተማሪ እንድትሰፋት በማድረጉ በሞትና በህይወት መካከል እንድታልፍ አድርጓታል። ቀደም ሲል መንታ ልጆች አርግዣለሁ ብላ ደስታዋን አጋርታ እንደነበረ ቢሆንም በኋላ ላይ በሕክምና ምርመራ እርግዝናው የአንድ ልጅ ብቻ እንደሆነ ተነግሯታል። ይህንን እውነት ለቤተሰቦቿም ሆነ ለተከታዮቿ ለማስረዳት ከፍተኛ የነፍስ ጭንቀት ውስጥ ወድቃ እንደነበርና አሁንም ሰዎች ሁለተኛው ልጅ የት አለ እያሉ በሚሰነዝሩባት ጥያቄ እንደተሰቃየች ተናግራለች። ምንም እንኳን ሀሳቧ የእናትነት ዋጋና የሕክምናን ስቃይ ለማሳየት ቢሆንም የቪዲዮ ይዘት ህዝቡን በማስከፋቱ በመረዳቷ ለመላው የኢትዮጵያ ህዝብ ከልብ ይቅርታ ጠይቃለች። በቀጣይም ሶሻል ሚዲያዋ የኢትዮጵያን ባህል ማስተዋወቅና በራሷ ቢዝነሶች ላይ ለማተኮር እንደምትጠቀምበት ገልጻለች። ይህ አጋጣሚ የሚያስተምረን ትልቅ ነገር ቢኖርም በሶሻል ሚዲያ የምናየው ነገር ሁሉ ከጀርባው ያልታየ ሌላ እውነት ሊኖር እንደሚችል፣ እናቶች ህይወት ለመተካት የሚከፍሉት ዋጋ ምን ያህል ከባድ እንደሆነም ያሳያል። እጣ ፈንታዋን ላዳነው ፈጣሪ ምስጋና ይግባውና እናንተስ በሃኒ ምላሽ ላይ ምን አስተያየት አላችሁ? ከታች በኮሜንት ጻፉልን። ቪዲዮን ላይክ እና ሼር በማድረግ ለሌሎችም እንዲደርስ፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።